ሰላም ሰላም ውድና የተከበራችሁ የመሲ ዩቲዩብ ቻናል ቤተሰቦች እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ እንደ ምድር አሸዋ ብዝዝት ትርፍርፍ ይበልኝ። እንዴት አላችሁ? ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ይጀምሩ። እናመሰግናለን። እና እንዴት አላችሁ? ሁሉ ሰላም፣ ሁሉ መልካም? እኔ እግዚአብሔር ይመስገን ደህና ነኝ። እንዴት አላችሁ? ከርሞ እንዴት ነው? ሁሉ መልካም፣ ሁሉ ሰላም? እኔ ጋር እግዚአብሔር ይመስገን ደህና ነኝ። እግዚአብሔር ሀገራችንን ኢትዮጵያ ሰላም ያርግልን። በአርሲ ላይ የሞቱ ወገኖቻችንን ነፍሳቸውን ይቀበልልን። ያሉትንም እግዚአብሔር ሀገሩን ሰላም አድርጎ በሰላም እንዲኖሩ እግዚአብሔር ቅዱስ ፈቃዱ ይሁን እላችኋለሁ። እንግዲህ ዛሬ ሰኔ 1 ነው። እንኳን አደረሳችሁ። እግዚአብሔር ይመስገን። እንግዲህ ምንም ማድረግ አይቻልም። በዚያ በኩል ደስታ አለ፣ በዚህ በኩል ሀዘን አለ። አርሲ ላይ ስለተደረገው ነገር ሁላችንም እንቃወም ይገባል። እግዚአብሔር መልካም ነገርን ያደርግልን እላለሁ። እና እንዴት አላችሁ? ሁሉ ሰላም ነው? ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ብዙ ተፍርፍ ይበልኝ እላለሁኝ። እና እንዴት ናችሁ? እንግዲህ ዛሬም በአዲስ ቪዲዮ ተመልሻለሁኝ። ሰሞኑን እንዴት ነው ምንዛሬ ዋጋ ትንሽ ጨምሯል መሰለኝ አይደለ? እንደዛ ነው የማስበው እኔ። ዛሬ ደግሞ እንግዲህ በሳኡዲ የምንዛሬ ዋጋ እናያለን ማለት ነው ይመስለኛል። ለ22 ብር ምናምን ሆኗል መሰል ማለት ነው። በጣም ግን አይገርማችሁም? 2016 49 ብር 48 47 45 በቃ እንደዛ አካባቢ ነበር። እንግዲህ ከቢያንስ ከ2 አመት በፊት ማለት ነው እንደዛ ነበርና ዛሬ በጣም 21 ብር 22 ብር እስከ 18 ብር ምናምን ይመስለኛል ደርሶ ነበረ። እና በጣም ነው የተገረምኩት። እንደዚህ በጣም ዝምዛሬ በጣም እየጨመረ ነው። ያው በእርግጥ ሀገራችንም ያለው ነገር እንደምናየው ኢትዮጵያም በእርግጥ ምንም ነገር አይሰራም። ብሩ ሄደ አልሄደ ማለት ሀገራችን አሁን እጅግ በጣም አሳሳቢ ደረጃ ላይ ነው የደረሰው። በጣም የኢትዮጵያ ሕዝብ በጣም በብዙ በኩል እየተሰቃየ ነው። በዚህ በኩል ኑሮ ውድነት አለ። በዚህ በኩል ሰው በሰላም ወጥቶ መግባት አይችልም። በዚህ በኩል ደግሞ ጦርነት አለ። በዚህ በኩል ትራንስፖርት መወደድ ብቻ ሳይሆን እኮ አሁን በጣም እያስቸገረው ያለው ህዝቡን ትራንስፖርት መወደድ ሳይሆን መጥፋት፣ ጭራሽ መጥፋት ማለት ነው። እና ሰሚነሽ ኪዳነ ምህረት ሰሚነሽ ሳይሆን ጻድቃኔ ማርያም ግንቦት 21 ይነግሳል አይደለ? እዛ ሄደው ደብረ ብርሃን 2 ቀን 3 ቀን የተንገላቱ በጣም ብዙ ህዝቦች አሉ። በጣም ብዙ ማለት ነው። አልጋተ ሆቴል ራሱ እየተንከራተቱ ማለት መንገድ አልነበረም። የዛኔ መንገድ ዝግ ስለነበረና ሁኔታው በጣም ከባድ ነው። እግዚአብሔር መልካሙን ነገር ያምጣልን፣ መልካሙን ነገር ያደርግልን። እንግዲህ አዲሱን አመት በተስፋ እየጠበቅን ነው። በተስፋ እንጠብቅ ማለት ነው። ማለት ሁልጊዜም እኛ አዲስ አመት ሲመጣ ሁልጊዜ የምንጠብቀው መልካም ነገር ይኖራል። በቃ አለ አይደለ? በቃ አዲስ አመት አዲስ ነገር ይመጣል፣ መልካም ነገር ይመጣል፣ ይደረጋል። ያ ነው የኛ ተስፋችንና እግዚአብሔር ደግሞ ተስፋችንን ሰምቶ የኛን ማለት እኛ እኮ ማለት በደለኞች ነን እጅግ በጣም ከምንም በራሴ በእርግጥ ስለሰው አላውቅም የራሴ ማለት ነው በደለኛን እናውቃለን። ግን እግዚአብሔር ደግሞ መሀሪና ይቅር ባይ አምላክ ነው። እግዚአብሔር መሀሪ ነው፣ ይቅር ባይ ነውና እግዚአብሔር በምሕረቱ ያስበን ማለት ነውና ምን ለማለት ፈልጌ ነው፣ ምንዛሬ ቢጨምርም እንኳን ከዚህ እኛ ሼር የምናደርገው ነገር ቢጨምር ኢትዮጵያ ላይ ሄዶ ምንም ነገር አይሰራም። በቃ ማለት 1 ሊትር ውሃ 60 ብር ነው ያለው 80 ብር። ኧረ መኪና ለምህረት እንደ በጣም ከባድ ነው የምር። ብቻ እኔ እንጃ፣ እግዚአብሔር ብቻ ሰላም ያርግልን። ከምንም በላይ ሰው እኮ አሁን ያስቸገረው የኑሮ ውድነት አይደለም። በእርግጠኝነት ኢትዮጵያ ሕዝብ አሁን በጣም የተቸገረው የሰላም ጉዳይ ነው እንጂ የኑሮ ውድነት አይደለምና ማለት እኛ እኮ በጣም ጠንካሮች ነን ማለት እንደምናያቸው አሁን ሶሻል ሚዲያ ላይ የሚለቀቁ እናቶች አባቶች አሉ። በ60 በ70 አመታቸው ራሱ ጉልት ላይ ተቀምጠው ጉልት ላይ ገበያሉ። ብቻ የሆነ ስራ ይሰራሉና በጣም ጎበዞች ነን እኛ በዚህ በኩል ማለት ነው። አንዳንድ ሰነፎች ናቸው እንጂ እንትን የሚሉት እኛ ጎበዞች ነን፣ እንሰራለን። እና የኢትዮጵያ ሕዝብ እንሰራለን። በቃ መስራት ይችላል በእርግጠኝነት። ግን ሰርተን ደግሞ እንደምታዩት ነው። አንድ እንጀራ 50 ብር በእርግጥ በየቦታው ይለያያል። አንድ እንጀራ 50 ብር፣ 60 ብር፣ 70 ብር
እስከዛም በላይ የሚኖርበት ሀገር ሊኖር ይችላልና አሁን እያስቸገረ ያለው የሰላም ጉዳይ ነው። ኑሮ የኢትዮጵያን ሕዝብ ኑሮ ውድነት ሊያሸንፈው አይችልም፣ አያሸንፈው። ምክንያቱም እንሰራለና የኢትዮጵያ ሕዝብ ይሰራል፣ ያው የሚሰራው ማለት ነው። ሰነፉ ደግሞ ያው ሰነፍ ነው ማለት ነው። እና ያስቸገረን የኑሮ ውድነት ሳይሆን የሰላም ጉዳይ ነው ብዬ ነው የማስበው እኔ ማለት ነው። እና እግዚአብሔር ሰላሙን ያምጣል እንላለሁ። እንግዲህ ዛሬ በሳኡዲ ምንዛሬ የመጣሁት የሳኡዲ ምንዛሬ እንግዲህ እንደሰማሁት እንዳየው ከሆነ እንደምታዩት እንግዲህ ይኸው እንደምታዩት ስንት ብር ደርሷል መሰላችሁ? በሙሉ ተዘርዝሯል። እዩት። በዚህ በኩል ማስቀምጥላችሁ ፎቶ ማየት ትችላላችሁ። ያው ተወዷል ብዬ ነው የማስበው እኔ ማለት ነው። ባለው እንትን ተወዷል፣ ግን ምንም ማድረግ አይቻልም። ያው ለበጎ ነው። ምንም ማድረግ አይቻልም። እንግዲህ ፈጣሪ ያለው ነገር አለ። ሁሉም ነገር ለመልካም ነው። እግዚአብሔር ሰላም ያርግልን ሀገራችን ኢትዮጵያን ማለት ነው። ከምንም በላይ ዋናው ሰላም ነው። እላችኋለሁኝና እንዴት ናችሁ? በተረፈ ሁሉ ሰላም ነው። እኔ ያለሁላችሁ እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኔዓለም እናቴ አማላጄ ጭንቄ ደራሽ ኪዳነ ምሕረት አለች እናቴ። እሷ ታውቃለች። አማላጄ ጭንቄ ደራሽ ቋጥሩ ይፈቺ ኪዳነ ምሕረት እናት። ወይ የእሷን ውለታ ዘርዝሬ ራሷል ጾሜ። ኪዳነ ምሕረት ለእኔ ያደረገችልኝ ብዙ ነገር አለ፣ መለስበታለሁኝ በሌላ ጊዜ። ኪዳነ ምሕረት ያደረገችልኝ በጣም ብዙ ነገር አለ። እኔ ማለት ዘርዝሬን ተናግሬ በቃም አልጨርሰው ውለታ አለብኝና እንግዲህ ሁላችንም በእርግጥ ውለታው አለብን ብዬ አስባለሁ። ኪዳነ ምሕረት ማለት ነው። እና እንደዛ ነው እላችኋለሁ። በተረፈ እንዴት ናችሁ? ሁሉ መልካም፣ ሁሉ ሰላም? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ሳኡዲዎች ምንዛሬ ጨምሮላችኋል ማለት ነው። እኛንን እዚህ ቁልፍ አድርገው የያዙን ማለት ነው። እኔ ያለሁበት ሀገር ሚስጥር ነው፣ ግን በጣም ከባድ ነው። እንደዚህ ህገ ወጥ ምናምን የሚባል ነገር አይታሰብም ሲጀመር። በጣም ከባድ ነው ይነር እና ለማለት የፈለኩት ምንዛሬ ጨምሯል። ሳኡዲ 21 ብር 22 ብር ምናምን ሆኗል ማለት ነው። መላክ የምትፈልጉ ካላችሁ አናግሩ፣ እንልካለን። እና እንዴት አላችሁ? በተረፈ ነው ያለው እግዚአብሔር ይመስገን ደህና ነኝ። ኪዳነ ምሕረት ናት ዛሬ። እንኳን አደረሳችሁ ብያለሁኝ። ኪዳነ ምሕረት ልደታ ለማርያም ግንቦት 1 ናት። የአመቷ አለፈችን ማለት ነው። ደግሞ የመስከረም ሰው ይበለን። መስከረም 1ም የአመት ናት ልደታ ማርያም። መስከረም 1 እናከብራለን ማለት ነው። እና እንደዛ ነው እላችኋለሁ። በተረፈ ምን አዲስ አለ? ሁሉ ሰላም፣ ሁሉ መልካም። ያው ለማለት የለኩት እንደዛ ነው። ለማንኛውም ሰላማችሁ ይብዛልኝ። እንግዲህ እግዚአብሔር ሀገራችን ኢትዮጵያ ሰላም ያርግልን። አረ ሼም ነው። እንደው ምን ይሻላችኋል? በቃ የቲክቶክ ሴቶች ጸለሩ ማለት ይቻላል እኮ በቃ የመጨረሻ። ወይኔ በጣም ከባድ ነው። ፈጣሪ ትዕግስት ውስጠኝ ነው የሚባለው። እና እንዴት ናችሁ? በተረፈ ሀገር ቤተሰብ ሁሉ መልካም ነው? እኔ ጋር ለሁላችሁ እግዚአብሔር ይመስገን በጣም ደህና ነኝ። ስለምትከታተሉኝ አመሰግናለሁ። እና እንዴት ናችሁ? በተረፈ ሁሉ ሰላም ነው ያለው እግዚአብሔር ይመስገን። ስለምትከታተሉ ያመሰግናለሁ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ሀገራችን ሰላም ያድርግልን።
እና እንዴት ናችሁ? ምን ያለው እግዚአብሔር ይመስገን ደህና ነኝ። እግዚአብሔር ሀገራችንን ሰላም ያድርግልን። በያላችሁበት ሰላማችሁ ይብዛ። ስለምትከታተሉ ያመሰግናለሁ። እና እንዴት አላችሁ? ሁሉ መልካም፣ ሁሉ ሰላም? እኔ ጋር እግዚአብሔር ይመስገን ደህና ነኝ። እኔ ግን ዛሬ ስለ ሰኔና ስለ ሰኞ በጣም እያሰብኩ ነበር። ግን መልካም ነገር ነው ማለት ያው ይሁን አባባል ከአባባል የሚመጣ ነገር አለ አይደል? አሁን እኛ አባቶቻችን አንዳንድ ጊዜ በቃ የሆነ አለ አይደል? ብቻ እንደዛ ነው። ያኔ መጥፎ ነገር አይደለም አሉ እንግዲህ አባቶቻችን ሲያስተምሩ ማለት ነው፣ የቤተ ክርስቲያን አባቶቻችን። እና መልካም ነገር ነው። መጨነቅ ማሰብ ምናምን የለም እላችኋለሁኝ። አሁንም አመሰግናለሁ። እግዚአብሔር ሀገራችን ኢትዮጵያ ሰላም ያርግልን። ስለምትከታተሉ አመሰግናለሁ።